ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች ዛሬ ደግሞ እንዴት ሰዎችን ኢንቫይት እናደርጋለን እና ደግሞ ተጨማሪ ታስኮችን ባለፈው ያላየናቸው ታስኮች እንዴት እንሰራለን በሚለው ዙሪያ አጠር ያለች ቪዲዮ አዘጋጅቻለሁ። የዚህ ቻናል አዲስ የሆናችሁ ቻናሌን ሳብስክራይብ፣ ላይክ፣ ኮሜንት እንዲሁም የደወል ምልክቷን ብትጫኑ አዳዲስ የምለቃቸው ቪዲዮዎች ቶሎ ቶሎ ይደርሷቸዋል። አሁን በፊት ሳብስክራይብ አደረጋችሁ ደግሞ ቪዲዮ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ቪዲዮአችን ያው እነዚህ ጋር እንደምታዩት እነዚህ የተለመደው ኢንተርፌስ ላይ የሚለይ ነው የምንገባው። እዚህ ጋር ገብተን እንዴት ነው ሰዎችን ኢንቫይት የምናደርግ፣ ሌላ ልጆች ማስገባት ብንፈልግ እንዴት ነው ኢንቫይት የምናደርግ የሚለውን ቀጥታ የሚለይ እንገባና ከላይ ኢንቪቴሽን የሚል አለ። እዚህ ጋር ኢንቪቴሽን የሚል አለ። ኢንቪቴሽን የሚለውን እነካዋለን። ከነካ ነው በኋላ እንደዚህ ይመጣልናል። ከነካ ነው በኋላ እንደዚህ ይመጣልናል። እዚህ ሲመጣልን እንግዲህ ከመጣልን በኋላ ያው ከዚህ ጋር ሌደር፣ ታስክ፣ ፍሬንድ እና ኢንቫይት ፍሬንድ ቱ ዳውንሎድ ጂም የሚላሉ ከዚህ ጋር ከታች ላይ ይህን እችን ነው የምነካ። ኢንቫይት ፍሬንድ ቱ ዳውንሎድ ጂም የሚለውን ነው የምነካ። እዚህ ጋር እነካታለን። ይህን ከነካን በኋላ እዚች ጋር የሰው ምልክት አለች፣ የሰው ምስል አለች። እዚች ጋር እችን እነካታለን። ይህን በምነካት ሰዓት እንደዚህ ይመጣልናል። እዚህ ጋር ያያችሁት ከሆነ ኢንቫይት ቢዲ፣ ኢንቫይት ቱ ጆይን ጊልድ፣ ኢንቫይት ፍሬንድ የሚል አለ። እዚህ ጋር ኢንቫይት ፍሬንድ የሚለውን እነካና ይችን እነካትና ኢንቫይት ፍሬንድ የሚለውን እነካዋለን። ከዚያ ከነካ ነው በኋላ የኦፕሽን ይመጣልናል። ኮፒ፣ ፌስቡክ እና ዋትሳፕ ይመጣልናል። ኦልሬዲ እንዲቀለለን ኮፒ የሚለውን ነው እንትን ብለው የተሻለ ነው። ኮፒ የሚለውን አንዴ እነካዋለን። ኦልሬዲ ኮፒ ዳል ነው ማለት ኮፒ ካልነው በኋላ ለምንፈልገው ሰው ወይ ፌስቡክ ላይ ወይ ዋትሳፕ ላይ ወይ ኢሞ ላይ ብቻ በምንፈልገው ሶሻል ሚዲያ ላይ ወስደ ለሱ ምንድን ነው ፔስት ነው የምናደርገው። ፔስት እናደርግለታለን። በዚያ ያን ሊንክ ተጭኖ አፕሊኬሽን አውርዶ ሬጅስተር አድርጎ ፍታሻ ሰጥቶ ከጨረሰ በኋላ ኦልሬዲ እኛ ጋር ኖቲፊኬሽን ይመጣልናል ማለት ነው። ኖቲፊኬሽን ይመጣልናል። ስለዚህ እንዲያደርጉ ተመዝግቦ ጨረሰ። ሌላ ደግሞ አዳዲስ ጥያቄ የምጠይቁ ጥያቄ ሌቭል 10 ስንደርስ ፓርቲ ለመክፈት ስንሞክር ሌቭል 10 መድረስ አለባችሁ ይለናል ምናምን እያላችሁ ነበር። እና እዚህ ጋር ምን መሰላችሁ ኤጀንት ካልሆናችሁ ራሳችሁን ፓርቲ ለመክፈት አትችሉም። እንደገና ደግሞ ሌቭል 10 ገን ኦልሬዲ ፓርቲ ስገባ ችነነክቼ ነው የምገባው። ይህንን ስገባ ኦልሬዲ ያስገባኝ እናንተ ጋር ግን አያስገባችሁም። ሌቭል 10 መድረስ አለባችሁ ነው የሚላችሁ። ስለዚህ ፓርቲ ለመምጣት ከሆነ የፈለጋችሁት ሌላ ፓርቲ ከሆነ የፈለጋችሁ ለምሳሌ ከዚህ ጋር ብዙዎች አሉ ፓርቲ ያላቸው እዚህ ጋር አሁን ለምሳሌ ከዚህ ጋር እዚህ ቤት ገብታችሁ መስራት ትችላላችሁ። ከዚህ ቤት ያው እዚህ ቤት ገብታችሁ መስራት ትችላላችሁ። ለምሳሌ እኔ አለማየሁ ኮንሲደር የሚለው ጋር ገባሁኝ። ከዚያ የምፈልገው ወንበር ላይ ለምሳሌ ከምፈልገው ወንበር ያው የምፈልገው ወንበር እዚህ ጋር ወይም ከዚህ ጋር ደስ ካለ ወንበር ላይ ገብቼ ታስኮችን እሰራለሁኝ። ከዚያ እዚህ ጋር ደግሞ እናንተ ሜሴጅ ይመጣላችኋል። ለምሳሌ ሰዎችን ኢንቫይት ስታደርጉ የጋበዛችኋቸው ሰዎች ኢንቫይት ስታደርጉ ወይም ደግሞ እናንተ ኢንቪቴሽን ላይ ገብተው ስቲል ያደረጓቸው የዘረፏቸው ሰዎች ካለ ከሌ ይህን ያህል ዲያመንድ ዘርፏችኋል ይላችኋል። እና ከዚህ ጋር እዚህ ጋር ስነካት ምን ያመጣልን ያመሰላች ያው ይሄ ጋር ለምሳሌ ያው ኮሜንት ጽፉልኝ ያው ተሻለ የተባለ ኮሜንት ወንበሩን ጋር መቀመጥ ያስቸገረ ነው ለምን እስኪያሰጣን እያለኝ ነው። ኦልሬዲ ከዚች ጋር ሲስተም ኖቲፊኬሽን የምትለዋ ጋር እነካታለን። ሲስተም ኖቲፊኬሽን የሚለው ጋር ስንገባ ኦልሬዲ እኔ ያው ወንድም ነው የተባለ ሰው 22 ዲያመንድ ስቶር አድርጓል እንግዲህ ዘርፏል እያለኝ ነው። እንግዲህ ብዙ አጋጣሚ ወንድም ነው አትጨክንብኝ ያው ለጨዋታ ነው። እና እዚህ ጋር ያለ ቀሪ 33 ዲያመንድ አለ። ይህንም ሳይዘርፉ ቶሎ ኮሌክት አድርገው እያለ ነው። ኦልሞስት 55 ዲያመንድ ፐር አወር ነው ያገኘው ያለው 22ቱ ወንድም ነው ወሰደብኝ። 33 ቀረ። 33ቱን ቶሎ ስቲል ካላረኩትኝ ኦልሞስት ሌሎችም ሊዘርፉኝ ይችላሉ ማለት ነው። ከዚህ በተጨማሪ ደግሞ ከላይ ያያችሁት ከሆነ ኢንቫይት ወንድም አገኝ በየነ ኢንቫይት አድርገሃል። ስለዚህ 300 ኢንቫይት ባላንስ 300 ሪዋርድ አግኝተሃል። ይሄ ወደ ኢንቫይት ሴንተር ዲያመንድ ተቀይሮ ኢንቫይት ሴንተር ታገኛለህ እያለኝ ነው። ከዚህ ደግሞ አሁንም ያው አድኖ የተባለ ሰው ኢንቫይት አድርጌያለሁ። ግን ሪዋርዱን ማገኘው ምን ነው ሪዋርዱን ዩ ዊል ሪሲቭ ዘ ሪዋርድ ምን ይለኛል? ዩ ዊል ሪሲቭ ዘ ሪዋርድ አፍተር
ዘይ ፓስ ፌስ አውተንቲኬሽን የፊት አሻራ ከሰጠ በኋላ ነው ሪዋርዶ የምትወስደው ያለኝ እና በቻላችሁት መጠን የምትጋብዟቸው ሰዎች ወዲያውኑ የፊት አሻራ እንዲሰጡ ሪከመንድ አድርጓቸው። በደንብ ቪዲዮዎችን በደንብ እዩ። ያው ዩቲዩብ ቻናል ላይ ቪዲዮዎችን በደንብ በሰፊው ስላሉ እነሱን እዩዋቸው፣ ይመልከቱ። ከዚህ ጋር ነው ሜሴጅ ጋር የሚመጣላችሁ። ከዚህ ጋር እያንዳንዱ አክቲቪቲ ሜሴጅ ይመጣላችኋል። በዚህ መሰረት ነው እንትን የምትሉት አክቲቪቲ የምትሉት። ከዚያ እዚህ ቀጥታ አንዳንዶች ደግሞ አሁን ምንድን ነው መሰለህ የምትቸገሩ ብዙውን ጊዜ ከኢንተርኔት አድርጋችሁ ሰርች አድርጋችሁ ትገቡና እዚህ ጋር ሰርች አድርጋችሁ ትገቡና ለምሳሌ እኔ አሁን ከሆነ ሰው ሰርች አድርጌ የገባሁ የሆነ ሰው ሰርች አድርጌ የገባሁና የኔ ኤጀንት ነው ገባሁ። አጋጣሚ ላይቭ የለም። ከዚያ ከላይቭ ካለ በኋላ ይሄ በሚያመጣላችሁ ሰዓት ባክ ብላችሁ የምትወጡ በዚችኛዋ ነው። በዚች ጋር ብዙዎች አሁን ሰርች አድርጋችሁ መጣችሁ ውጡ ወደ ሆም ላይ ሚጋ ንውስላችሁ አይ ያንተ ፕሮፋይል ነው የሚመጣ ምናምን የምትሉ ሰዎች አላችሁ። ያንተ ፕሮፋይል ነው የሚመጣ። ያኔ ምንድን ነው የኔ ሰርች አድርጋችሁ እኔ ጋር ስለመጣችሁ የኔ ፕሮፋይል የሚመጣላት። ስለዚህ ምንድን ነው ባክ ይችን የሆነ ነገሮች እዚች ጋር እችን የሌዛ ምልክቷን ትነካታለች። አንዴ ባክ ትሉታለች። ሌላም ካለ አሁን እዚህ ያያችሁት አለ። አሁንም ሁለተኛ ባክ ትሉታለች። እችን ሁለተኛ ባክ ትሉታላችሁ። ሁለተኛ ባክ ካላችሁት በኋላ ምንድን ነው ስትሉት ቀጥታ የሆም በተን ተከፈተላችሁ ማለት ቀጥታ ሆም በተኑ ተከፈተላችሁ ማለት ነው። ያው እነዚህ በተኖች ተከፈቱላችሁ ማለት ነው። ስለዚህ በቻላችሁት መጠን ሌላችሁን ለማሳደግ እንትን ሞክሩ። በደንብ ስሩ። በርታችሁ ሰዎችን ኢንቫይት አድርጉ። እዚህ ጋር ያው እኔ እዚህ ጋር በዚህ መሰረት ይከፍትልኛል። እናንተ ግን የሚመጣላችሁ በዚያ መንገድ ነው ማለት ነው። ስለዚህ እናንተ ግን የምታደርጉት ምንድን ነው? ከምትፈልጉት ሰው ላይ ከምትፈልጉት ፓርት ላይ ትነካላችሁ። ከዚያ ለምሳሌ አሁን ከዚህ ጋር ከፈለጋችሁ ከአንዱ ጋር ከፈለጋችሁ እዚህ ጋር ከፈለጋችሁ ወንበር ትነካላችሁ። ከዚያ ወንበር ዛችሁ ተቀመጣችሁ ታስካችሁ ትሰራላችሁ። ወይም ደግሞ እኔ ጋር መምጣት የምትፈልጉ ሆም ላይ ትነካላችሁ። ሆም ላይ ከነካችሁ በኋላ እዚህ ጋር ሰርች በተማ ላይ እንትን ብላችሁ ነክታችሁ እዚህ ላይ የኔን አይዲ ያስገብታችሁ ፕሌይ ሲምፕል የሚለው የኔን አይዲ ያስገብታችሁ እኔ ጋር መምጣት ትችላላችሁ። በዚያ መሰረት ታስኩን መስራት ትችላላችሁ። አሁን ስንገባ ምንድን መሰላችሁ የምታዩት የሚላይ ገብተን እዚህ ጋር ኢንቪቴሽን የሚላል ኢንቪቴሽን የሚለውን ስነካው ባለፈው እዚህ ጋር ጀምሮ የላቸው ያቋርጡታልና ኢንቪቴሽን የሚለውን ሲነካው ምንድን ነው ከላይ ምን ያመጣልና ከዚህ ጋር ኔክስት ሃርቨስት ታይም ይላል። ኔክስት ሃርቨስት ታይም አለ። ለምሳሌ በእያንዳንድ ሰዓት ኢንተርቫል ነው ፕሮዲውሲንግ የሚያደርገው ዲያመንድ ፕሮዲውስ የሚያደርገው በእያንዳንድ ሰዓት ነው። አሁን 5 ደቂቃ ከ30 ከ29 ሰከንድ ቀርቷል እያለኝ ነው። ከዚህ ጋር ደቂቃው እንዳለቀ ከዚህ ከ55 ዲያመንድ ይሰጠኛል። እያችሁ የለም ከዚህ ጋር እኔ ሌቭል 10 ነኝ። እናንተ አሁን ለምሳሌ ፕሮዳክሽን ፐር ሀወሩ እኔ 55 ዲያመንድ ነው። እናንተ ጋር 78 ሌቭል ላይ ከደረሳችሁ 40 35 ሊሆን ይችላል። እዚህ ጋር ፕሮዳክሽን ፐር ሀወሩ የሚጨምርላችሁ ነው ሌቭላችሁ በጨመረ ቁጥር ነው። ስለዚህ አሁን እዚህ ጋር በየሰዓቱ እየገባችሁ እንትን ስትገቡ ይሰጣችኋል። እዚህ ጋር እናንተ እኔ አሁን ከ5 ደቂቃ በኋላ 55 ዲያመንድ ይሰጠኛል። 55 ዲያመንድ ወዲያውኑ ካልወሰዱት የሆነ ሰው ስቲል ያደርገብኛል። ከሱ በተጨማሪ ደግሞ ምንድን ነው እዚህ ጋር ችኛዋ 19600 ምናምን ሞልቻለሁ። እኔ ለምሳሌ 20 ሲሞላ ወደ አሜግዚቲ ልከዋለሁ 20 ሲሞላ። ከዚያ እኔ ብዙ ሰው ኢንቫይት እያደረጉና ኢንቫይት ያደረጉትን ደግሞ ማገኘው ምንድን ነው እዚህ ጋር ገባለሁ። ታስክስ የሚለው ጋር ገባለሁ። ፍሬንድስ ላይ ስቲል የምናደርገው ነው። ታስክስ ላይ ኢንቫይት ያደረጉትን ለማግኘት ታስክስ ላይ ገባለሁ። ያው እዚህ ጋር ታስክስ የሚለው ገባሁኝ። እዚህ ጋር እንደምታዩት ያው ይታያቸዋል አይደለ? ለምሳሌ 2 ሰው ኢንቫይት አደርጋለሁ ይለኛል። 2 ሰው ኢንቫይት ሳደርግ 1600 ሮም ኤክስፒሪየንስ ሌቭል ይሰጠኛል። ኤክስፒሪየንስ ነው ይሰጠኛል። ስለዚህ ምን አደርጋለሁኝ? ሪሲቭ አደርገዋለሁ። እዚህ ጋር አሁንም 5 ሰው ኢንቫይት ስላደርግ 3000 ሰጥቶኛል። 3000 ኤክስፒሪየንስ ሰጥቶኛል። እዚህ ጋር አሁን ስለዚህ ምንድን ነው ሪሲቭ ላቸዋለሁ ማለት ነው። ያው ሪሲቭ እናንተም ስታውስ ጋብዙ እዚህ ጋር የሚመጣላችሁ ነው ሪሲቭ ላላችሁ። ያው ወሰድኩኝ። ከዚያ አሁን እዚህ ጋር ደግሞ ፍሬንድ ላይ ደግሞ እንትን ካለ ስቲል ኛውን ስቲል ስላደረኩት ነው። ይህ ስቲል ያደረኩት ነው እና በቻላችሁት መጠን ጓደኞቻችሁን ፎሎ አድርጎ እዚህ ጋር ስቲል እንድታደርጓቸው ማለት ነው። መዝረፍ ነው። ከዚህ ጋር የምታሰምሩልኝ ነገር ግን ለምሳሌ ይሄኔ 55 ነው ፕሮዳክሽን ስፒድ ፐር ሀወሩ 55 ነው። በቀን ስንት ሆነ? ለምሳሌ በሰዓት 55 እንኳን ብሰበስብ የሌሎችን እንኳን ሳልዘርፍ 1000 ምናምን መስራት እችላለሁ በቀን ማለት ነው። እዚያ ውጭ ፕሮዳክሽን ፐር ሀወሩ 100 200 ሲሆን ይህ የምናገኘው የዲያመንድ መጠን እየጨመረ ይሄዳልና ሌብላችሁን በደንብ አሳድጉ። ከዚህ በተጨማሪ እዚህ ጋር እንደምታዩት ሜሴጅ አንዱ ጋር ልግባና ያው ከዚህ ጋር እኔ ትመጡልኛል። እዚህ ጋር እንዴት መሰላችሁ
እዚህ ጋር ሆነ ሰው ፓርቲ ላይ ያለሁኝ ኦልሬዲ ሰው ፓርቲ ላይ ያለሁኝ። ከዚያ ምንድነው እዚች ጋር እናንተ የገባችሁ ታስክ የምትሰሩባት ቦታ አለች። እዚች ጋር ኢንቫይት ስታደርጉ አንድ ሰዓት ስትቀመጡ የምታገኙት እንትን አለ። እዚህ ጋር እኔ ኒሆስት የምትለዋ ይልገባለሁ። ኒሆስት የምትለዋ ከገባሁ በኋላ እዚህ ጋር ኢንቫይት ያደረኳቸው ሰዎች የሚያመጣልህ ጊፍት አለ። ይኸው ለምሳሌ 2 ሰው ኢንቫይት ስላደረኩ 200 ዲያመንድ ውስጥ ሰጥቻለሁ እያለኝ ነው። ለምሳሌ እኔ 2 ሰው ኢንቫይት አድርጌያለሁ 200 ዲያመንድ ውሰድ እያለኝ። ስለዚህ ምንድን ነው ሪሲቭ አደርገዋለሁ። ይገብታችኋል? ሪሲቭ ብዙ አይነት ነው የምናገኘው። ሪሲቭ 200 ዲያመንድ አያችሁት አይደለ? 200 ዲያመንድ ሰጠኝ ማለት ነው። 200 ዲያመንድ ኮንፊርም ላለሁ። እናንተም ሪሲቭ ስታደርጉ ቅድም የተቀበሉት ሮም ኤክስፒሪያንስ ሌቭል ነው የሚያሳድገው። እዚህ ጋር ግን ዲያመንድ ነው የሚሰጠኝ። በዚህ መሰረት እናንተ መሰብሰብ ትችላለህ። ያው እዚህ ለፓርቲ ላይ ሆኜ ነው። ከዚህ ፓርቲ ቁጭ ብላችሁ ልክ አንዳንድ ሰዓት ስትቀመጡ 1100 ሰጣችኋል 7 ቀን። ከዚያ በተጨማሪ 2 ሰው ስትጋብዙ ደግሞ 200 300 እንደ እንትናችሁ ይሰጣችኋል ማለት ነው። ከዚህ ልውጣና ከዚህ ፓርቲ ልውጣና እንትን ላይ ልግባ። ያው እንግዲህ ብዙዎቻችሁ አሁን ስትገቡ ምንድነው ባክ በተን ትቸገራላችሁ። የባክ በተን ማለት ይህች ነች። ያው የባክ በተን ማለት ብዙዎቻችሁ የምትቸገሩበት ምንድን ነው? ለምሳሌ ሰርች አድርጌ ብገባ ከአንዱ ገባሁ በኋላ የባክ በተን የምትባለው ችነ ነው የምትነኩት። ስትወጡ በዚህ ባክ በተን ማለት ችኛ ነች። ባክ በተን ብዙዎቻችሁ ትጠይቁኛላችሁ እና ባክ በተን ነች። ብችን ባክስናት ወደ ኖርማል ወስደያ ባክስናት ወደ ኖርማል ወስደያ እዚያ ታስክ ሴንተር ላይ ይገባለሁ። ታስክ ሴንተር ላይ ገባና ታስክ ሴንተር ላይ ገብቼ ታስኮችን የሰራኋቸው ካሉ ታስኮቹ ይሰጠኛል። ከዚህ ጋር ታስክ ሴንተር ገባሁ ነካሁት። አሁን እዚህ ጋር ምንድን ነው ኢንቫይት 3 ሰው ኢንቫይት አድርገሃል ይለኛል። 3 ሰው ኢንቫይት አድርገሃል ሪሲቭ አድርግ እያለኝ ነው። ገባችሁ? 3 ሰው ኢንቫይት አድርጌያለሁ ሪሲቭ አድርግ እያለኝ ነው። ስለዚህ ሪሲቭ ሳደርግ የሰጠኝ 122 ዲያመንድ ሰጠኝ። 122 ሪሲቭ ታቀበልኩ ማለት። ስለዚህ አሁን እዚህ ጋር ምንድን ነው የገባችሁ ታስክ ሴንተር ሰው ኢንቫይት ስታደርጉ ለምሳሌ ዊክሊ ያለ መንዝሊ ያለ ግሬድ አለ እዚህ ጋር አለ። እነዚህ ታስኮች በጣም ገራሚ ናቸው። በደንብ ዲቴል ብታያቸው ለምሳሌ ግሬድ ላይ እንግባና ሃይላይት ላሳያችሁ ፈጠን ሜጋባይት እንዳይበዛብኝ ግሬድ ላይ እንግባ። ግሬድ ላይ ስገባ ምንድን ነው እዚህ ጋር ግሬድ ላይ አሁን ሌቭሎች አሉ። ኤጀንሲ ሌቭሎች ለምሳሌ አሁን ዲ ሌቭል ነኝ። ከዲ ሌቭል ወደ ሲ ሌቭል ስሸጋገር ምን ይሰጠኛል? 140 ሺህ ዲያመንድ ይሰጠኛል። ስለተሻጋገሩ ብቻ በልጆች የማገኘው ኮሚሽን እንዳለ ሆኖ ከዲ ሌቭል ወደ ሲ ሌቭል ስሸጋገር 140 ሺህ ዲያመንድ ይሰጠኛል ማለት ነው። ከዚያ ደግሞ ከሲ ሌቭል ወደ ቢ ሌቭል በምሸጋገር ሰዓት ከሲ ሌቭል ወደ ቢ ሌቭል በምሸጋገር ሰዓት 420 ሺህ ዲያመንድ ይሰጠኛል። ከአንዱ ሌብል ወደ ሌላኛው አፕግሬድ ስናደርግ እንደገና ከቢ ሌብል ወደ ኤ ሌብል ስንሄድ 1,400,000 ዲያመንድ ይሰጠናል። 1,400,000 ዲያመንድ እንደገና ሱፐር ስንደርስ ሱፐር ስታር ስንደርስ ኤጀንሲ ሌብል ኤስ ወይም ደግሞ ሱፐር ስንደርስ 2,800,000 ዲያመንድ እናገኘ። ይህ እንግዲህ በ70 ስታካፍሉ በዶላር ስታካፍሉት እንግዲህ 70 ሺህ ነው $10 የሚሆነው። ስለገባችሁ ብቻ እዚያ ላይ ስለደረሳቸው ብቻ ኮንግራጁሌሽን ይህን ያህል ዲያመንድ ይሰጣቸዋል። እና እዚህ ጋር ለመግባት በደንብ ሰዎችን በጋብዝ አክቲቪቲዎችን በደንብ መስራት በየቀኑ ፓርቲ መስራት ያስፈልጋልና ፕላትፎርሙ በጣም የሚገርም ፕላትፎርም ነው። ግን ኮሚትመንት ይፈልጋል፣ ትኩረት ይፈልጋልና በደንብ ስሩበት፣ ተጠቀሙበት። አሪፍ ፕላትፎርም ነው። ለቤቱ አዲስ የሆናችሁ ቤቱን ሳብስክራይብ አድርጉ። ቤተሰብ ነው ያለው የእናንተ አንድ ሳብስክራይብ እኔን ያበረታኛል እና ቀጣይ ቪዲዮውን ሰራላችሁ ከፈለጋችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ቸር ሰንብቱ።